እባክህ ለምን እባክህ እንደዚህ አታድርግ ናታን ከዚህ በኋላ ከታሰረ ሰው አይሆንም እባክህ ለምን እባክህ እንደዚህ አታድርግ ምርጫው አንቺ ነው ናታን ሰው እንደገደለ እንኳን አያስታውስ ቪዲዮን ደግሞ እንዳየሽው ነው እባክህ ይሄ መጫወቻ አይደለም አትግደለኝ አትተኩስ እያለ ነው ተኩሶ የገደለው ንገረኝ ያኔ ያደረገው አንተን አይተህ ወንድ ላይ እንደሚፈጠር ያወቅ መሳሪያ ፊት ለፊት አስቀመጥክለት ቆይ ምን አይነት ጭካኔ ነው ምን አይነት አውሬነት ነው አንቺን ለማግኘት ከሆነ ምንም ነገር እንደማድረግ ነግሬሻለሁ ይልቅ ውሳኔሽን በፍጥነት አሳውቂ ፍላሽ ይዘው ፖሊስ ጣቢያ የተቀመጡ ሰዎች አሉ ተወክለ ለምን እባክህ መጠራ አምናክልን ምን እባክህ እንደዚህ አታል ሄሎ አሁንም ፖሊስ ጣቢያ ናችሁ ውሳኔው ምን መሰለህ ፍላሹን ለፖሊሶች ስጣቸው አይሆንም እባክህ ባልጓስባት እባክህ ተስማምቻለሁ ገባለሁ እባክህ ልክ እንደዚህ ስትወስኝ ደስ ትኛለሽ ሄሎ በቃቱ ፍላሹን አትስጣቸው ቆይሽኝ ሳገባው ይባል እንደዚህ በኋላ ናታንን አሳልፈህ እንደማትሰጠው ምን ዋስትና አለኝ አንተስ ይሁን ልባ ሌላ ወንድ ጋር ያለ ሴት ምን ይሰራልሃል እኔ እኮ ከዚህ በኋላ በድን ነኝ ምን አደርግልሃለሁ ምንም ሁኚ ዋናው ሚስቴ መሆንሽና ከጠገቤ መሆንሽ ነው በቃ የሰርጋችንን ዝግጅት ከዛሬ ጀምሯል ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኘው ስለዚህ ቪዲዮ ግን ማወቅ የለበት ትምኛለሽ ሰው በእጁ መጥፋቱን በፍጹም ማወቅ አይገባው ለምን ሲባል ቆይ ይሄ ማድረግ ለምን አስፈለገ ምክንያቱም እሱ ይሄን ካወቀ በራሱ እጁን ይሰጣል በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው አስቢበት ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ እሺ ብቻ እንደስንተው እኔ ለማንም አልናገርም እባክህን ከዚህ በኋላ ናታንን አታሰቃየው እባክህን እሱ እንግዲህ እንዳንቺ ይወሰናል የዲያስፖራ ብሎክ ለሽያጭ ወጣ ዲኤምሲ ሪል ስቴት በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶችንና ሱቆችን እየገነባን ነው በአልሙኒየም ፎርም ወርክስ የሚገነቡ ቤቶቻችን የመዋኛ ገንዳ ጂምናዚየም የልጆች መጫወቻ ስፍራ ለኤሌክትሪክ መኪኖች ቻርጅ መሙያ ያለው ዘመናዊ የተንጣለለ ፓርኪንግ ይሄ ቀረሽ የማይባል ጥንቅቅ ተደርጎ እየተገነባ ያለ ባለ አንድ መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ870 ሺህ ብር ባለ 4 መኝታ በ1,180,000 ብር ቅድመ ክፍያ ከ50% የባንክ ብድር ጋር እነሆ ብለናል ዲኤምሲዎች ነን እስኪ ስለ ቤተሰቦችና ስላለፈው ፍቅር ታሪክ ንገረኝ ስሜ ቢኒያም ይባላል 26 ዓመቴ ነው ካቶ ታደሰና ከወይዘሮ ደስታ ነው የተወለድኩት አሁን ግን በህይወት የሉ ታውቂያለሽ በጣም የሚያስቀኑ ባልና ሚስት ነበሩ የሰፈሩ ሰው እንደምሳሌ ያደርጋቸው ነበር ፍቅር እንደነሱ ነው እንጂ ይላሉ ታድለ በእንደዚህ አይነት ቤተሰብ ማድረግ በጣም ደስ ይላል እኔ ያደግኩት ኃይለኛ አባት ባለበት ቤት ውስጥ ነው በርግጥ አባቴ እኔን በጣም ስለሚወደኝ ኃይለኝነቱ አይታወቀኝም ነበር እናቴ ግን ባልነቱን አክብራ ሳይሆን በጣም ፈርታው ነበር የምትኖረው በርግጥ በጣም ነው የምትወደው ባትወደው ማኖሩ እንደዛ እየሰደባትና እያመነጫጨቃት አብሮ አትኖርም ነበር በተለይ ወንድሜን ደግሞ በጣም ያሰቃየው ነበር ለሶስት ቀን ምግብ ሳይሰጠው በጨለማ ክፍል ውስጥ ዘግቶ ያቆየዋል ህይወት አንዳንዴ በጣም ከባድ ነች ለአንዳንዱ ደስታ ለአንዳንዱ ሀዘን ለአንዳንዱ ደግሞ ጭካኔን ታስተምረዋለች እኔ ቤተሰቦች ገንዘብ የላቸውም ግን የሚገርም ፍቅር ሰጥተውኛል
በተቃራኒው ደግሞ የአንቺ ቤተሰቦች ገንዘብ አላቸው፣ ፍቅር ግን የለም። ይሄ ደግሞ አብዛኛው ቤት የሚታይ ችግር ነው። እሺ እሱን እንተውና እህት ወይም ወንድም አለ? ወንድም ነበረ፣ እንደ አባት እንደ ጓደኛ የሚወድልኝ ወንድም፣ የዳጊ አባት እሱም ብታውቂው ይለይብሻል። ግን ምን ያደርጋል፣ አንዳንዴ ጥሩ ሰዎች አይቆዩም። ምን አለ እሱ ለልጁ አቆይቶ እኔም በወሰደኝ ይላል። ግን እኮ ፈጣሪ እኛ ያልነውን ሳይሆን እሱ የፈቀደውን ነው የሚያደርገው አይደለም? በዛ ላይ ደግሞ የወደደውን ወሰደ ይባላል። ስለዚህ አትዘን። ደግሞ በዛ ላይ አንተ ጥሩ ልጅ፣ ጥሩ ወንድም፣ ጥሩ አጎት፣ ጥሩ አፍቃሪ ነህ። አፍቃሪ? ያን ያልኩ እንዳልሽው ግን ጥሩ ሰው አይደለም። ይልቅ ከዚህ ጨዋታ ብንወጣ ይሻላል። እሺ በቃ ስላለፈ ፍቅር ታሪክ ደግሞ ንገረኝ። አንቺ ደግሞ ሙሉንም አንዴ ካላወቅኳልሽ እኮ ይሄ ነገር ሌላ ጊዜ እነግርሻለሁ። እሺ አሁን ትንሽ አይምሮአችንን ዘላ ስለሚያደርግ ነገር እናወራ አይመስልሽም? ጥሩ ሀሳብ ነው። ለምን ደስቶ ፊንገር አንጮትም? በኋላ ግን ጥብስ ባረግሽ ማለቃቀስ ብሎ ነገር የለም። ኧረ እባክህ ምን እኔ እጅ ቀጭን ስለሆነ የማያሳምን መስሎ ነው? አሳይሃለሁ። ምንድነው? ካር። እሺ እኔ ደግሞ ወዲ እንጀምር። እሺ ገና በመጀመሪያ ያገኘው ያስ እሺ ቀጣይ ነጭት ናይስ። እሺ ኦሊ ነሽ አይደል? ኦሊ እሺ አረሳው። ወይኔ ዳጊ በቃሽ አላችሁ። እኔ ከወጣችሁ መስሎኝ እኮ ነው። አንተ እኮ የወጣ መስሎን እኛማ ትንሽ ቆየን። ዳጊ ና እንጫወት አብረን። እኔ ልሂድ፣ አቤል እየጠበቀኝ ነው። በእናትህ ዳጊ፣ በዛ ላይ ደግሞ እስካሁን አጎትን እኔ ብቻ ነበርኩኝ ሳሸንፈው የነበረው። ኧረ በእናትሽ እኔ እኮ ለአንቺ አዝኜ ነው የተሸነፍኩልሽ ያለሁት። ኧረ አልሰማህም? እኔ በሀቄ ነው የተጫወትኩ ያለሁት። ደግሞ አውቄ ነው ምናምን የምትለው ሽንፈትን ላለማን ፈልገህ ነው? ደፋር ነው። እንደዛ ነው። ዳጊና ወንበሩን ይዘቦች ማለት እዚህ ጋር እጅሽንማ ጠባብሽ ወንፊት ነው ማለት። እሺ እናያለን። ምንድነሽ አንቺ? ካር ኦሊ አንተ ነህ። እሺ ካር አንተ ምንድነህ? ካውተር። እሺ ዳይ እሺ ካር yes ማን ይደረሰው? እኔ እሱ ነኝ። እንደውም ካንቺ ከዳጊ ጀምር። ነው ካንቺ ነው ጀምር። ቆይ እሺ አይቻልም ደስ ተሻፋፍናለች እንዴ? ና በላጎቴ አራጎቴ እሷ ተመታበል ብሎ ምንድን ነው የሚለው? እሺ ድጋሜ እሺ ጨካኝ ነው። እሺ እሺ ኤፍራታ ምን ሆነሽ ነው? ቆንጆ ቆይ ምንድን ነው የሆንሽው? ንገሪኝ። ለምንድን ነው የምታለቅሽው? ደህና ነኝ፣ ምንም አልሆንኩም። አታይኝም? ባለኝ ነገር ሁሉ ደስተኛ ነኝ። ምን ሆንኩኝ? ሲጀመር አንቺ ደህና ብሆን ባለ ምን አገባሽ? ይመለከትሻል? እሺ በቃ ተረጋጊ። እኔ ምንም አያገባኝም። መረጋጋት አልፈልግም። ተይኝ በቃ። ሄሎ አለቃ፣ ኤፍራታን አግኝቻት ነበርና የሆነ ነገር ሆናለች። ኧረ እኔ ምንም ልታናግረኝ አትፈልግም። ያው የቤዛ ጓደኛ እንደሆንኩ አይደል አሁን ላይ የምታውቀኝ? እሺ በቃ እከተላታለሁ። እሺ አለቃ፣ ቻው። ከዛሬ ጀምሮ ከናታን ጋር ያለሽን ግንኙነት ታቆሚያለሽ። እንዲጠላሽ ማድረግ አለብሽ። እሱን ትተሽው እኔን እንደመረጥሽ እንዲያውቅ እፈልጋለሁ። ሰማሽኝ አይደል?
የምንችላልሽ ነጭ ቁጭ በይና ጠዋትም ቁርስ ሳትበይ ሉሊት ልሸኝ ብለሽ ወጣሽ። ምን ነው ልጄ? የተፈጠረ ችግር አለ እንዴ? ደህና ነሽ ግን? ደህና ነኝ። አሁን የተስተካከለ ይመስለኛል። ማፍሰስ አቁሟል፣ ሰርቼዋለሁ። ናታን ልጄ ደህና አይደለችም። ምን ነገር ሆናለች እንዴ? ለምን እንደዛ አልሽ? መጣች እንዴ? አዎ መታለች፣ ግን ፊቷ ልክ አይደለም። ፊቷ ላይ የሚታየው ሐዘን፣ ጭንቀት፣ ተስፋ መቁረጥ፣ በአጠቃላይ በቃ የተደራረበ ስሜት ነው የሚታይባት። ደህና ነሽ እንኳን ስላት በአጭር ቀን ደህና ነኝ ብላ ብቻ ነው የወጣችው። ሌላ ያለችሽ ነገር አለ? ሌላ ምንም አላለችኝ። በቃ አትጨናነቂ፣ እኔ ጠይቃታለሁ። እኔ እንጃ፣ ልቤ ግን የሚነግረኝ ሌላ ነገር ነው። በጣም ተጨናንቄያለሁ። ውስጤ ላይ ልክ እንደ ቦምብ ሊፈነዳ የደረሰ ነገር ያለ ይመስለኛል። አይዞሽ ገኒ፣ ያው እናት ስለሆንሽ ልጅሽ እንደዚህ ተረብሻ ስታይ የተሰማኝ ስሜት ነው። በቃ እኔ እንጃ አናግሬያት ልምጣ። አይዞሽ እሺ። ልጄ ምን አጋጥሟት ይሆን? ምን ነው ፈጣሪ በምድር ላይ እሷ ብቻ የቀረች ይመስል ነገሮችን፣ ችግሮችን ሁሉ እሷ ይደራረግባት። የኔ ጨረቃ ሳታየኝና ሳታናግረኝ ክፍሏን መግባት ቻለች። ምንድነው አታናግረኝም እንዴ? እስካሁን አኩርፈሽኛል። ብቻዬን መሆን ፈልጌ ነው። እባክህ ካላስቸገርኩ ጥላዬን ልትሄድ ትችላለህ? አልችልም። እንዴት ነው ምን እንደሆንሽ ሳላቅና ፊትሽን ሳላይ ልሄድ የምችለው? እኔም ማየቱም ሆነ ምን እንደሆንኩ ማወቁ አስፈላጊ አይደለም። እባክህን በቃ ሂድ። የኔ ጨረቃ እኔ እኮ ናታን ነኝ፣ ሚስጥረኛሽ። ቆይ ምን ሆነሽ ነው? እባክህ ውጣልኝ። እሺ በቃ ስትረጋጊ ይመጣል። አይሚን ለቸከስ ብሎ ከቤት አባረረሻ? ይመሸው። አንተ ምንድን ነው የምታወራው? እኔ ጓደኛ ስለመጣች ከቤት ወጣሁ ማለት እሷ አባረረኝ ማለት ነው? ደግሞ አንተን ሰውዬ ማውራቴ ሲጀመር ደግሞ እኔ እንጂ ከቤት ወጣሁላቸው እነሱ አብሯቸው እንድቆይ ፈልገው ነበር። ህፃን ልጅ በከረሜላ እንደማታያ መሰለህ እንዴ? ይሄ ደግሞ ምን ማለት ነው? ተረድቻለሁ። በስመ አብ አንተ ምን ድርት ምን እንደሆነ ጭራሻውን ደግሞ ብዙ ቢልኝ ምንድነው እዚህ የሄድክበት ሀገር ይሄን ነው እንደሚያስተምራችሁ? ምን ታደርጓለህ? አንተም ከፈለክ እናስተምራለን። ኧረ ተው እኔ ሲቅርብኝ። ይልቅ አሁን ወዴት ነው የምንሄደው? ፑል ቤት ሄደን እንቀጣቀጥ መሰለኝ። እንደውም ትናንት ስላልተጫወትኩኝ ቅርቅር እያለኝ ነበር። ኧረ ተው ቅርቅር አለ። ምን ፑል ስላልተጫወትክ ነው ወይስ አጫጫን ስላላያት? እሷ እኮ እንዴት እንደምታምር ሲልኩ ነው የሚመስለው። ያንተ ስዕል ደግሞ መብዛታቸው። ለማንኛውም እዚህ ወጪ ወራጁን ከምናይ እዛ ብንሄድ ይሻላል። እሺ በቃ እንሂድ። ጽዬ በቃ እንውጣ፣ የመሸ ስለሆነ እንሂድ ወደ ቤት። እሺ እንሂድ። ግን ዳግም አይመጣም እንዴ? አብረን ወክ እናደርግና ከዛ በኋላ አብራችሁ ትመለሳላችሁ። አይ ችግር የለውም፣ እኔ ሸኝሽና እመለሳለሁ። አይ እኔ ዳግም አብሮን እንዲሆን ፈልጋለሁ። ቀን ሙሉ ከቤት አስወጥተን አብለነው ምናልባት ደብሮት ሊሆን ይችላል። በእናትህ ደውልለት። እሱ እኮ የኔ ከጓደኛው ጋር እኮ ነው። ግን እሺ ልደውልለት። ዳግም ወይ አጎቴ። ዳጌ የት ነህ? ጽዬ አብረን እንድሸኛት ፈልጋ ነበረ። እሺ ንውጡ በቃ ከአቤል ጋር ሰፈሩት ነው። እሺ በቃ መጣን፣ ጠብቁን። እሺ አጎቴ። እሺ በቃ እንውጣ። ተነሽ። እሺ
ነሽ እንዴ? አታሳጣሽ እኮ ወደዚህ ወደ ቤት የገባሽ አልመሰለኝም። አሁን ከማንም ጋር ማውራት አልፈልግም። አሁን ደግሞ ምን ሆንሽ? እኔ እኮ ማታ ስትመጪ መረጃ ስጪኝ ስላልሽ ነው ይዤልሽ የመጣሁት። አሁን ስለሱ የማስብበት ሁኔታ ላይ አይደለሁ። እንደፈለግሽ ማድረግ ትችያለሽ። እኔ ቆይ እንደፈለጋችሁ የምታሽከረክሩኝ አሻንጉሊታችሁ ነኝ እንዴ? ስትፈልጉ እንዲህ አድርጊ፣ ስትፈልጊ እንደዛ አድርጉ ትሉኛላችሁ እንዴ? አሁንስ በዛ። እባክሽ ለለምንሽ ሂጂልኝ። በቃ እኔ ማንም ሰው ጋር ማውራት አልፈልግም። እንደውም ተይው፣ እኔ እወጣልሻለሁ። እንዴት ነው የማናገራት? እኔ ለልጅ የምንለማመጣት መሰላት እንዴ? እንደውም ታያለሽ፣ አንድ ነገር አላደርግልሽም። ስለ ስራችን አንዲት ፍንጭ እንኳን አልሰጥሽም። አጎቴ ልጅ አንቺ እንኳን ትቶ ከዚች ጋር ምን ለምን ቻለ? አትዝም በል። ስለዚህ ርዕስ ጭራሽ እንዳታወራሽ። ዳጊ እንዴት ናችሁ? አቤላ ሰላም ነው? ደህና ነኝ። አቤል እባላለሁ። የዳጊ የልጅነት ጓደኛው ነኝ። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው። አንቺም ግን በጣም ቆንጆ ነሽ። በቃ እኛ እንሂድ አይደል? ና አቤላ። አንተ ምን ለማድረግ እየሞከርክ ነው? ምን አልኩ ደግሞ? የፍጣሪ ስራ ማለቅ አይቻልም እንዴ? በእነዚህ መንገድ አይደለማ። አንተ ደግሞ ይሄ እኮ በጣም ኖርማል ነገር እኮ ነው። ምንም ኖርማል ነገር የለም። አንተ ያማ ልጁ ግን በጣም ፈታ ያለ ነው አይደለ? ዳጊ እኮ በጣም ጭምት ነው። ባህሪያቸው ምንም አይመሳሰልም። እኔ ምንም አይመቸኝም። የሆነ ፍጥር ፍጥር ይላል። ናታን ልጅ እቺ ልጅ ግን የሆነ ነገር ሆናለች። ይኸው ከመጣች ጀምሮ ምንም ነገር ባናግራት መልስ አትሰጠኝም። የሆነ ነገርማ ሆናለች። ልጠይቃት ሞክሬ ነበር፣ ግን ልታናግረኝም ሆነ እኔን ለማየት ፈቃደኛ አይደለችም። ምናልባት እውነታውን አውቃ ይሆን እንዴ? የትኛውን እውነት? የኔን እናትነት አረጋግጣ ይሆን? ናታን እባክህ ሂድና የሆነ ነገር ብላት እንደው እንድትናገር አድርግልኝ። ገንዬ ኢፍራታን እንደ ዛሬ ፈርቻት አላውቅም። ፊቷ በጣም ነው የሚያስፈራው። ሄጄ ሳናግራትም ጀርባዋን ነው የምትሰጠኝ። ቆይ የሄደችው የት ነበር? ጠዋትማ ከሉሊት ጋር እኮ ነው አብራ የወጣችው። ምናልባት እሷ አስከፍታት ይሆን እንዴ? ልጠይቃት። እሷ የምታውቂ ይመስልሻል? እኔ ምን አውቄ። እሷ እንደሆነች ወደ ቤት ስትገባ በጥንቃቄ እየተንሻከከች ነው። ጠዋትም ስትወጣ እንደዛ ነው የወጣችው። ብቻ ከማን እየተደበቀች እንደሆነ አልገባኝም። በቃ እስቲ ካናገረችኝ ሄጄ ልሞክር ደግሞ። ፈጣሪ እባክህ ልጄን ጠብቅ። እባክህ የኔ ጌታ ከዚህ በላይ እንድትፈተን አታርጋት። ያሰበችውን ሁሉ አሟላላት። እንደው ችግሯን ሁሉ ከላዩ አከባልላት። እባክህ የኔ ጌታ እባክህ። የኔ ጨረቃ እባክሽ አታስጨንቂ። ምንድን ነው የሆንሽው? ለምን አትነግሪኝ? ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኝ። ስለዚህ ቪዲዮ ግን ማወቅ የለበት። ትምኛለሽ? ሰው በእጁ መጥፋቱን በፍጹም ማወቅ አይገባው። ለምን ሲባል? ቆይ ይሄን ማድረግ ለምን አስፈለገ? ምክንያቱም እሱ ይሄን ካወቀ በራሱ ሄዶ እጁን ይሰጣል። በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ። ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው። አስቢበት። ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ። እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻዬን መሆን አልችልም? እኔ እኮ ያንቺ ናታን አውቅሻለሁ። ስታዝኒ፣ ስትበሳጪ፣ ሲከፋሽ በደንብ ነው የማውቀው ሁሉንም። ናታን ቆይ ለምን አታወኝም? ብቻዬን ልሆን አልኩ አይደል? ምንድነው ችክ የምትለው? በቃ እኔ ዳውን ብቻዬን መሆን ፈልገው። እሺ በቃ አትበሳጪ።
ልክህን ከምትታሰር ውጭ ሆነ እኔን ብታጣኝ እመርጣለሁ። ከዛሬ ጀምሮ እኔ እንድታጣኝ የማላደርገው ነገር የለም። እባክህ አምላኬ ሆይ እባክህ ይህን ነገር እንድችል ብርታት ስጠልኝ። ይሄ ማይረባ አሁን ደግሞ የምፈልገው ነው የሚደውለው። ሄሎ የኔ ቆንጆ፣ እንዴት አመሸሽልኝ? ቆይ አሁን ምን ፈለክ? ልታሳብደኝ ነው እንዳሳብህ? እኔማ ከሳምንት በኋላ የማገባት ሚስቴ ደህና መሆን አለመሆኗን ለማረጋገጥና በዛውም ደግሞ ይሄ ቆንጆ ድምፅሽን ሰምቼ ልተኛ ብዬ ነው። ማለት ቆይ ለምን እንደዚህ መፍጠን አስፈለገ? ቀስ ብለን ተነጋግረን ተጠናንተን አይሻልም? ተጠናንተን ነው ያልሽው የኔ ቆንጆ? አይዞሽ፣ ከተጋባንም በኋላ እኮ መጠናናት እንችላለን። ደግሞ ዘገየም ፈጠንም መጋባታችን አይቀርም አይደል? ስለዚህ መጠናናታችን ያን ያህል አስፈላጊ አይመስለኝም። እኔ ግን የማስብበት ጊዜ ያስፈልገኛል። ምንድን ነው የምታስቢው? ልክ እንደ ባለፈው ቪዲዮ ቀርጸሽ ለፖሊሶች ለመስጠት ያዋጣኛል ካልሽ ማድረግ ትችላለሽ። እኔ ብታሰርም ከሳምንት በላይ አልቆይም። ወይ ደግሞ ውስጥ ያሉት ሰዎች ማስፈታት እንደማይችሉ ከነገሩኝ ወደ ውጭ ይሄዳሉ። ቆይ አንተ ማን ስለሆንክ ነው ከህግ በላይ የምትሆነው? እኔ ያው ያፌት ስለሆንኩ ነው። ባልወደውም በአባቴ ይጠራበታል። ያፌት ሰለሞን እባላለሁ። ስላንተም ሆነ ስለ አባት ስም አይመለከተኝም። ግን ጠብቅ፣ ለዚህ ስራ ዋጋ እንድትከፍል ነው የማደርገው። እሺ፣ በጣም ደስ ይለኛል። ላንቺ የማደርገው ሁሉም ነገር አይጸጽተኝም። ለማንኛውም ከሳምንት በኋላ ለሚኖረን ሰርግ ሬዲ ሁኚ። ቬሎን የራሴ መርጬ ቤትሽ ድረስ እልክልሻለሁ። ቆይ እኔን ለምንድን ነው ማግባት የፈለግከው? ናታንን ለማናደድ ነው አይደል? ሆነ ብለህ ነው አይደል? ቆይ ችግርን ነግረኝ፣ ለምን መፍትሄ አንፈልግም? ናታንን ማናደድ እንኳን ተጨማሪ ነገር ነው። እኔ አንቺን በጣም ነው የማፈቅርሽ፣ የማገባሽም ስለማፈቅርሽ ነው እንጂ ናታንን ለመበቀል ብዬ አይደለም። ያው ግን አለ አይደል በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። እኔ ምን እንደምል አላውቅም። ጥላቼን ለመግለጽ ቃል አቀረኝ። ብታውቂኝ ታፈቀኝ ነበር፣ ግን አንቺ ፍቃደኛ አይደለሽ። እሺ በቃ በኋላ እደውልልሃለሁ። ደህና ደሪልኝ። በጣም ነው የማፈቅርሽ የኔ ውድ ሚስት። ኤፉ ደህና ነሽ? ከማን ጋር እያወራሽ ነበር? ደህና ነኝ። የሆነ የስራ ስልክ ነበር። እኔ ግን ፊትሽ ላይ ደህንነት ስሜት አይደለም እያየሁ ያለሁት። ኤፉዬ አስቀየምኩሽ እንዴ? እኔ እኮ አንዳንዴ ተናግሬ ደግሜ ማስታወስ አልችልም። አረ በፍጹም አንቺ ምንም አላደረግሽኝም። ደግሞ አንቺ ምን ብታደርጊም በአንቺ ቂም ልይዝ አልችልም። እሺ እንደዛ ከሆነ ምንድነው? እሺ በጣም እየጨነቀኝ እኮ ነው። ልነግርሽ አልችልም፣ ግን ከፈቀድሽልኝ አቅፌሽ ላልቅስ። እሺ ግን እኔም አብሬሽ ነው ማለቅሰው።
በቃ አሁን አታልቅሽ እሺ ፈገግ በይ ያለችሽ ነገር አለ? ምንም አላለችኝም። እንደናንተም ከፊቴ ጥፊ ያላለችኝም። ግን ደግሞ ምንም ነገር ልትነግረኝ ፍቃደኛ አይደለችም። ቆይ እኔ ህመሟን ካልተጋራዋት ማፍቀሬ ምኑ ጋር ነው ትርፉ? ጠልታኝ ይሁን እንዴ? ቆይ ለምንድን ነው ይሄንን ቃል የምትደጋግመው? ለምንድን ነው የምትጠላክ? እናንተ አብረን ሆነን ብዙ ፈተናዎችን አልፈናል ትላላችሁ አይደል እንዴ? ታዲያ ለምንድን ነው በትንሽ ነገር ተስፋ የምትቆርጠው? አሁን ላወራ አልፈልግም ማለት ጠልታኛለች ያስብላል እንዴ? ምን ላድርግ? ግራ ገብቶኝ እኮ ነው። ኤፉ ፊት ከምትነሳኝ በሞት እመርጣለሁ። እሷን ከምታስቢ በላይ አፈቅራታለሁ። ህመሙ ያመኛል። አሁን ላይ የምታሳየኝ ባህሪ ግን ምንም ደስ አይልም። ገና ዛሬ አይደለ እንዴ ላናግር አልፈልግም ያለችክ? ከዚህ በፊት እንደዛ ብላ ታውቃለች? እንደ ዛሬ እንኳን ሆናብኝ አታውቅም። ሰሞኑን ትወጣለች፣ የት እንደምትሄድ አላውቅም። የት ነው የምትሄጂው ስላትም አልነግርህም ትለኛለች። እንግዲህ ሌላ ምክንያት ይኖራት ይሆናል። ግን አሁን ላይ በጠላት ተከበናል። እሷ የምትሄድበትን አትናገር። እንደዚህ ቀደሙ ብትታገትስ? ታግታ ነበር? ማን ያገታት? አዎ ታግታ ነበር። ቤዛን ያገባሁት እሷን ለማዳን ስል። ቤታችንና ንብረታችንን ሁሉ የወሰዱት ቤዛን አግብቼ እሷንም ድርጅት እንድሰጣቸው አስበው ነበር። ግን እኔ ላደርገው አልቻልኩም። ቆይ የኛ ንብረት ማለት እኛ እዚህ ቤት ያለነው ምንም ነገር ስለሌለን ጥገኛ ሆነና? ወይኔ ናታን ምንድን ነው የሰራሁት? ጽዬ የምታውቂ መስሎኝ ነው። በዚህ መንገድ ስለነገርኩሽ በጣም ይቅርታ። ስለዚህ ቤታችንም ተወርሷል፣ ተከራይቶ አይደለም? አዎ አሁን ላይ ቤትም ሆነ ድርጅት የሚባል ነገር የለንም። እና ቆያ ሰውዬ እንደ ተከራይ አክት ሲያደርግ የነበረው እያስመሰለ ነው? ቤቱ ወስዶ ምሳ ይጋበዘን እንደዛ እንደ ተከራይ ሲያወራ የነበረው እሱን በኔ ላይ እያስመሰለ ነበር ማለት ነው? ምን ያፌት ጋር ሄደሽ ነበር? ቆይ እንዴት? ከማን ጋር ነው? ከገነት ጋር ሄደን ነበር። ግን ሁኔታቸው ምንም እንደማይዋደዱ ያስታውቃል። ቃላት እንኳን ሲለዋወጡ እንደ ጠላት ነበረ። ቆይ ቤታችንን የወሰደው እሱ ነው እንዴ? በቃ አሁን ነይ እንግባ፣ መሽቷል። ይሄን ጉዳይ ጠዋት ከገነት ጋር እናወራለን። ወንድም ይመልስልኝ እንጂ ቤታችንን የወሰደው ያፌት ነው አይደለም? በቃ አሁን ብዙ ቆመን፣ ነይ ግቢ እናንተ። በኔ ይፈታሽ ዳንተ መታ ነይስ ተታካመች ማውራሽ ይችላል። ምን ነው እፉዬ ስለሆነችው ነገር እችል እንዴ አውራሃት? አይ ስለሷ ጉዳይ አይደለም። ማታ እዚህ ጋርደን ውስጥ ካወራን በኋላ ከዛ በኋላ አልተገናኘንም። ምንም አላወራንም። እና ምንድን ነው? እኔም ማላውቀው የተፈጠረ ችግር አለ እንዴ? ገኒ እኔን ሳታስፈቅጂኝ እህቴን እንዴት እዛ ጨካኝ ቤት ይዘሻት ትሄጃለሽ? የሆነ ነገር ሆና ቢሆንስ? እንዴት እኔን ፍቃድ ሳትጠይቂ ይዘሻት ትሄጃለሽ? እኔ ፍላጎቴ እሷ እንድታስታውስ ነበር። ደግሞ እዛ ቤት ከሄድን በኋላ በጣም ማስታወስ ጀምረ ነበር። መልሳ ደግሞ ቤት ውስጥ ብቻዋን ስትውል እኛም በሌሎች ነገር ስንወጠር ችላ ስንላት ነገሮችን እየረሳሽ መጣች። ከዛ እሷ በቃ ማንም ሰው አይወደኝም፣ ስለምረሳ እኔን ማንም አይወደኝም፣ ሁሉም ይጠሉኛል ብላ ራሷን ማጨናነቅ ጀመረች። ከዛ እንኳን በፊቱ ልታስታውስ ይቅርና ከዛ በኋላ እንኳን እያስታወሰች ያለችውን ነገር ድጋሚ እየረሳሽ መጣች። ቆይ ገኒ እዛ ቤት በሄዳችሁ ጊዜ የሆነ ነገር አድርጓችሁ ቢሆንስ? ከዚህ በፊት እኔን አድርጎኝ እንደነበረው ምግቡ ላይ መርዝ ጨምሮ ቢሆንስ? እንዴ የዛ ሰዓት እኮ እኔ ምንም አልበላሁኝም። እኔ እየጠበቅኳት ነበር፣ እንዲች አልቀመስኩም። እህቴ ግን በልታ ነበር። እህቴን በጣም እንደምወዳትና እንደምሳሳላት በደንብ ያውቃል። እሷን ይዞ የሆነ ነገር አድርግ ቢለኝ በደንብ ነበር የማደርገው። አንቺ እዛ ቦታ ይዘሻት በመሄድሽ ብቻ ምን ሊደርስብኝ እንደሚችል ታውቂዋለሽ። ይቅርታ ናታን፣
በቃ እንደነገርኩ በሰዓቱ እሷ እንድታስታውስ ልረዳት ነበር የፈለኩት። ያው ግን ዞሮ ዞሮ ችግሩ እኔ ላይ መጣ። ገኒ እኔ እየወቀስኩሽ አይደለም። ከዚህ በኋላ ግን እህቴ እዛ ጨካኝ ቤት እንድትሄድም ሆነ እንድታገኘው አልፈልግም። እሺ ለሷ አታስብ። ድጋሚ እንደዚህ አይነት ስህተት አይፈጠርም። ምን ሆነሻል? ፊትሽ ልክ አይደለም። ማታ እመጣለሁ ብለሽ አልተመለስሽም። ታውቂያለሽ፣ ከመጀመሪያውም ለምን ወንድሜን አንቺን እንዳይቀርብ እንደፈለግኩ አሁን ገባኝ። ማለት ምን ሆነሻል? እየቀለድሽ ነው አይደል? እንደዛ ከሆነ በጣም ተሳክቶልሻል። ግን እኔ አሁን የምቀልድበት ሁኔታ ላይ አይደለሁም ያለሁት። ሁሉም ነገር ላንቺ ቀልድ ነው አይደለ? ላንቺ የወንድሜ ህይወት መበላሸት ቀልድ ነው አይደል? በፈጠረሽ የፈለገ ያህል ብትለፊም አሁን ላይ ካለሁበት ዓለም ልታስወጪኛችኝ። በጣም ከባድ ሁኔታ ውስጥ ነው ያለሁት። ወይኔ ጽዮን፣ ቆይ አንቺ ልጅ አሁንም እየቀለድኩ ነው እንደሚመስልሽ? ንገሪኝ እስኪ፣ ከአንቺ ጋር መጫወት ድርጅት ይመልስልኛል? ሀብታችንን ቤታችንን በአንቺ ምክንያት አጣ። ይኸው በአንቺ ምክንያት እኔና ወንድሜ እዚህ ቤት ውስጥ ጥገኛ ሆነን እየኖረ ነው። አሁን ገና ቤዛ ስለ አንቺ ራስ ወዳድነት የነገረችኝ ነገር ትዝ አለኝ። ሲበዛ በጣም ራስ ወዳድ ነሽ። ያለንን ነገር ሁሉ በአንቺ ምክንያት አጣ። እባክሽ ተረጋጊና ሁሉንም ነገር እኔ እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽም። ትሰሚኛለሽ ይፍራ፣ አንቺ ለወንድሜ የምትገቢ ሴት አይደለሽ። ቤተሰቦቻችን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት አጣ ነው። ትሰሚኛለሽ ይፍራ፣ በጣም አድርጌ ነው እሺ የምጠላሽ።